ጌታችን ከእናቱ ማህፀን ጀምሮ ከተወለደ በኋላ ግንባር ልቡጥ የሆነውን ሰው አይኑን አብርቶለታል። የዮሐንስ ወንጌል ምዕራፍ 9 ላይ ስለተደረገለት ነገር ምን እንደከፈለ ታስታውሳላችሁ? አይኑ ከበራለት በኋላ አይኑ የበራበት ዕለት ሰንበት ስለነበረ ፈሪሳውያንና አይሁድ ጠይቀውት ነበር። ማን ያበራልህ? ማን ነው ሳታይ እንድታይ ያደረገ? ወላጆቹን እንኳን አስመጥተው ይሄ ዕውር ሆኖ የተወለደው ልጃችሁ ነው ብለው ጠይቀዋል። አይንህን ጸልየህ ብታበረው ክፉ የምታይበት ይመስላል? እጅህን ለምነህ ብታንቀሳቅሰው ኖሮ ትሰርቅበት መስሏል? ልንከፍለው ማንችለውን ነገር በሙሉ አድርጎልን በኋላም ደግሞ ሁሉን መክፈል እችላለሁ ስንል እንዴት ብለህ አሰብከው ብሎ ሳይወቅስን ማረኝ ብለን ስንበረከክ ደግሞ ልንከፍለው ማንችለውን ዕዳ የሚተው ከሱ ውጪ ማንም የለም። ዮሴፍን ተመልከቱት። ዮሴፍ ወንድሞቹን ይቅር ሲላቸው ይቅር የሚያስብል ነገር ነው እንዲያደረጉት። መጽሐፍ ቅዱስ ክርስቲያኖች ይቅርታ የተደረገላቸው ሰዎች መጽሐፍ ነው ብንል እውነት ነው። በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖር በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ ተደጋጋሚ ይቅር ቢልህ እረፍት አልባ ሆነ አንተም ተደጋጋሚ ቢበድልህ አንተ ይቅር ለማለት አትዘግይ ለማለት ነው። ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ቅዱስ ጴጥሮስ ወደ ጌታችን ቀረበና ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ። ያቀረበው ጥያቄ የይቅርታ ጥያቄ ነው። 3 ጊዜ ይቅር ልበለው፣ 7 ጊዜ ይቅር ልበለው ብሎ ተናገረ። በአይሁድ ሥርዓት መሰረት እንደሚነገረው ከሆነ መጽሐፍቶቻቸው አንድ ሰው ሌላውን ሰው ሲበድል 3 ጊዜ ይቅር ለማለት ይችላል። ከ3 ጊዜ በላይ ግን ይቅር እንዲል ራሱ አይገደድም። ስለዚህ 3 ጊዜ ይቅር ልበለው አለ ቅዱስ ጴጥሮስ። ትንሽ 3 እንኳን አነሰች ከተባለ 7 ጊዜ ይቅር ልበለው አለ። ያው ከ3 7 ከፍ ስለሚል በቁጥር ደረጃ ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ወንድምህ ቢበድልህ 7 ጊዜ ብቻ ሳይሆን 7 ጊዜ 70 ጊዜ ይቅር በለው አለ። ጉዳዩ የቁጥር አይደለም። በነገራችን ላይ ያው በሚያውቀውና ቅዱስ ጴጥሮስ ባደገበት በአይሁድ ሥርዓት ቁጥሩን ከፍ አድርጎ ምህረት ላደርግ ብሎ ጠየቀው። ጌታችን ግን የመለሰለት መልስ ቁጥሩን ከፍ አድርገህ ይቅርታን በለመንክበት ልክ አይደለም ይቅርታ የምታረገው 70 ጊዜ 70 ነው አሉ። 7 ጊዜ 70 ነው አሉ። ብታባዙት 490 ማለት ነው። ቆጥረህ 490 ጊዜ ይቅር ብለህ 491ኛው ላይ ግን ይቅር አለ ማለት ትችላለህ ለማለት አይደለም። ባጭሩ ተደጋጋሚ ይቅር ቢልህ እረፍት አልባ ሆነ አንተም ተደጋጋሚ ቢበድልህ አንተ ይቅር ለማለት አትዘግይ ለማለት ነው። እና ክርስቶስ ተደጋጋሚ ሲበደል ተደጋጋሚ ይቅርታ ለማለት እንዲረዳው የሚያስችለውን ትምህርት ለቅዱስ ጴጥሮስ በምሳሌ አስረዳው። ምን አለ? መንግሥተ ሰማያት ባሮች ያለው ባሮቹንም የሚያስተዳድር ንጉሥ ይመስላል አለ። ምን ይመስላል? ንጉሥ። የቀደመው የግሪኩ መጽሐፍ በነገራችን ላይ ንጉሥ ብቻ ብሎ ያስቀምጠው። ንጉሥ ሰው ብሎ ነው የሚማረው። ምን አልኳችሁ? ንጉሥ ሰው ነው የሚለው ግን ከጊዜ ወደ ጊዜ እየተተረጎመ ሲመጣ ግን ሰው የሚለው ወጣና ንጉሥ የሚለው ቀረ። ምንም ችግር የለው፣ ምስጢር አያፋልስም በነገራችን ላይ። ነገር ግን ንጉሥ ሰው የሚለው አስፈላጊነቱ ግን በኋላ ላይ ታሪኩ ሲተረክ የታሪኩ የመጨረሻው የምሳሌው መርገፍ የሆነው ፍጻሜው ላይ እንዲረዳ ተብሎ ነው። ብቻ ግን ጌታችን ኢየሱስ ክርስቶስ ያንን ንጉሥ አነሳለትና በምሳሌ መስሎ ማስተማር ጀመረ። ያ ንጉሥ ባሮች ነበሩት አለ። ከባሮቹ መካከል እልፍ የተበደረው ሰው ነበር አለ። እልፍ ማለት 10,000 ማለት ነው። አሁን 10,000 ለኛ ቀላል ይመስላል እንጂ በጊዜው ሮማውያን በነበሩበትና እስራኤልም ቀኝ በተገዛችበት ዘመን 10,000 ማለት በጣም መጠን አልባ የሆነ በጣም ከፍተኛ ብር ነው። በተለይ ደግሞ በሩቅ ምስራቅና በቅርብ ምስራቅ ባሉ ሀገራት ላይ 10,000 ማለት በጣም ጣሪያ የነካ ለኛ ቢሊየን ትሪሊየን ብለን እንደምንጠራው ሰው ሊቆጥረው የማይችል በጣም ከፍተኛ ገንዘብ ነው። 10,000 ነው የምላችሁ በድሮ እና 10,000 ብር ተበደረው። በእኛ ቋንቋ ብር እንበለው። ተበደረውና ተበድሮ እዳውን የሚከፍልበት ጊዜ ላይ ግን እዳውን ለመክፈል አልቻለም። ስለዚህ ያ ንጉሥ አንድ ሰው እዳውን ሳይከፍል ሲቀር ሊደረግ የሚገባውን ነገር
አደረገበት። ምን አለው? ዕዳህን መክፈል የማትችል ከሆነ እንግዲያውስ ባለትዳር ነህ፣ ልጆች አሉህ፣ ዕዳህን ባትከፍልም ሀብት አለኝ ብለህ የያዝካት ትንሽ ነገር ትኖርህ ይሆናል። እየሰማችሁኝ ነው? ሀብት አለህ ብለህ የያዝካት ትንሽ ነገር ትኖራለች። እሷን በሙሉ ይሸጥና ዕዳውን እኮ አይከፍልም። እንደው ስሙ በደምብ ዕዳውን አይከፍልም፣ ግን ሁሉም ይሸጥና ወደ እኔ ይግባ፣ ቢያንስ እንኳን ካለ መክፈል ጥቂት ነገር መያዝ ይሻላል ብሎ ያ ንጉሥ እንደዚህ ሲል ባሪያው ወደቀና ተንበርክኮ ጌታዬ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለ። እስኪ ጌታዬ ሆይ በሉ። ታገሰኝ፣ ምኑን እከፍልሃለሁ? ሁሉንም እከፍልሃለሁ አለ። እና ያ ንጉሥ ወድቆና ተንበርክኮ የሚለምነውን ያንን ሰው በተመለከተ ጊዜ ላይ አዘነለት፣ ራራለት። ዕዳውን ሊከፍል የማይችል መሆኑን ከሚያሳያቸው ነገሮች ተመለከተ። ስላዘነለትና ስለተቆረቆረ ምን አደረገ? ምህረት አደረገለት፣ ተወለት ሁሉን ነገር። እሺ ይቅር ብዬሃለሁ አለ። ይሄ ግን አላቆመም። ወዲያውኑ ጌታችን ያ የተማረው ሎሌ ደግሞ ሌላ እሱ በስሩ ያለ ሎሌ እንዳለ አድርጎ ታሪኩን ማስተማር ቀጠለ። ያ ሎሌም ተመለሰና ሌላ በስሩ የሚያገለግለውን አንዱን ሰው አመጣና ወዲያውኑ ሲያገኘው 100 ብር ዕዳ ነበረበትና ክፈለኝ አለው። 100 ብር ዕዳ አለብህ ክፈለኝ አለው። ክፈለኝ ብቻ ግን ብሎ አላቆመም። አነቀውና አንገቱን ካልሰጠኸኝ ብሎ ተገዳደረው። የዚህን ጊዜ ላይ ያ ሰው አሁንም እባክህ ታገሰኝ ከፍልሃለሁ አለ። ግን የመጀመሪያው ሎሌ ንጉሱ ያሳየውን ምህረት ለሁለተኛው እሱ በጥቂቱ ተበድሮት ሊከፍለው ላልቻለው ለሌላኛው ሎሌ ሊያሳየው አልቻለም። ወደ ወህኒ እንዲወርድ ያደረገው እና ሌሎች ይሄንን የሚያዩ የሱ የንጉሱ ሌሎች ባለሟሎች፣ አሽከሮች፣ ገረዶቹ በጣም ተገረሙ። ምክንያቱም እሱ ሲማር አይተውታል። እሱ ይቅርታ ሲያገኝ ተመልክተውታል። ለሌላው ይቅርታ ለማድረግ መቻሉ በጣም ስለደነቃቸው ሄደው ለንጉሱ ነገሩት። ንጉሱ አስጠራውና አንተ ልትከፍለው ያልቻልከው ዕዳ እንደነበረብህና እኔ ምህረት እንዳደረግኩልህ ለምን ረሳኸው? ለምን ይሄኛውን ሰው ይቅር ለማለት ከበደ? ለምን አራራህለትም አሉ። ሎሌው ምንም ሊመልስለት አልቻለም። ሊመልስለት ያልቻለው እውነት ለመናገር አስቡት፣ ከ10 ሺህና ከ100 የትኛው ነው የሚበልጥ? 10 ሺህ ነው። ብሩ ያን ያክል አስፈልጎት አይደለም። ብሩ ያን ያክል አስጨንድቆት አይደለም። ሲሰላ ራሱ እሱ የነበረበትና ንጉሱ የተወለት ዕዳ ማለት ክርስቲያኖች ስሙ 10 ሺህ የሆኑ መክሊቶች ወይም ብዛት ያላቸው ዋጋዎች በጊዜው በነበረው በሂሳብ ምንዛሬ ብንሰራው 200 ሺህ የሆኑ እስራኤላውያን በአመት የሚከፈላቸው ደሞዝ ነው። 6000 ዲናር እንደማለት ነው። 10 ሺህ ቢመነዘር በእስራኤል በነበሩበት ጊዜ ላይ ይሄንን ያክል ነው የተማረለት። እሱ ደግሞ ጠይቆ ያልተመለሰለት 100 ነው። እንደው ብታሰሉት እንኳን ምናልባት ለወራት ወይ ለሳምንታት ያለ ክፍያ ሊሆን ይችላል። እንዴት ልትምረው አልቻልክም አሉ። እና ያ ንጉስ ያኛው ሎሌ ለሌላኛው ያሳየውን ጭካኔ እንዲያውቀው ስለፈለገ ትላንትና የማረውን ምህረት አስቀረለትና እሱን ወደሚቃጠለውና ጥልቅ ወደ ሆነው ቦታ አስገቡት ብሎ ተናገረ። ጌታችን ይሄንን ለቅዱስ ጴጥሮስ የተረከለት ታሪክ እርሱ ምህረት ለማድረግ የጠየቀበትን ልክ እንዲያውቀው ስለፈለገ ንጉስ እየተባለ የንጉስ ሰው እየተባለ በግሪኩ ደግሞ የሚጠቀሰው ጌታችን ኢየሱስ ክርስቶስ ነው። ምህረት እንዲደረግለት መጀመሪያ ላይ መጥቶ ሲለምን የነበረው የመጀመሪያው ሎሌ ወይንም ደግሞ ባሪያ እኛ ነን። 10 ሺህ የሆነ ብዙ ብድር አበደረው ማለት ሊከፍለው የማይችለውን ነገር በሙሉ እግዚአብሔር ለዛ ሰው ሰጠው ማለት ነው። ክርስቲያኖች በህይወታችሁ እጃችሁ ላይ ኖሯችሁ ወይም ሳይኖራችሁም ጭምር ከእግዚአብሔር የምትለምኑት ምንም ነገር መልሳችሁ ልትከፍሉት የምትችሉት ነገር አይደለም። እዚህ እንኳን አሁን ተሰብስበን ይህችን ዓመት በዚህች ቤተ መቅደስ እየወደቅን እየተነሳን እመቤታችን እንድታረግልን ከእግዚአብሔር አማልዳ እንድታሰጠን የምንለምነው ምንም አይነት ነገር በምን አይነት ከተቀበልነው በኋላ ልንመልሰው እንችላለን? በምንም አይነት እውነቱን ልንገራችሁ እግዚአብሔር ስላረገልን እያንዳንዷን ነገር ብድራቱን መልሱ ብንባል መመለስ አንችልም። ተመልከቱት፣ ሌላውን ተዉት። ሳንለምን እንኳን የተቀበልናቸውን ነገሮች ብድር ሆነው ክፈሉባቸው ብንባል መክፈል አንችልም። ለምሳሌ
ይሄ ሁላችንም እርስ በርስ የምንተያይበት አይን ጸልየህ የምታወጣው እንጂ ስትወለድ ጀምሮ አብሮህ የተፈጠረ ባይሆንስ ኖሮ ብላችሁ አስባችሁ ታውቃላችሁ? ይሄ አሁን የምታዩበት አይናችሁ ስትወለዱ ልሙጥ ግንባር ሆነን ወተን በጸሎት በልመና በሱባኤ እንዲህ ተሰብስበን ግን የምናበራውና እግዚአብሔር ይብራላችሁ የሚል ነገር ቢሆን ኖሮ ስላበራው ምን ብድራት እንከፍሎ ይሆን? አሁን ይሄ ዝም ብሎ የተተረከ ታሪክ እንዳይመስላችሁ። ጌታችን ከእናቱ ማህፀን ጀምሮ ከተወለደ በኋላ ግንባር ልሙጥ የሆነውን ሰው አይኑን አብርቶለታል። የዮሐንስ ወንጌል ምዕራፍ 9 ላይ ስለተደረገለት ነገር ምን እንደከፈለ ታስታውሳላችሁ? አይኑ ከበራለት በኋላ አይኑ የበራበት ዕለት ሰንበት ስለነበረ ፈሪሳውያንና አይሁድ ጠይቀውት ነበር። ማን ያበራልህ? ማን ነው ሳታይ እንድታይ ያደረገ? ወላጆቹን እንኳን አስመጥተው ይሄ ዕውር ሆኖ የተወለደው ልጃችሁ ነው ብለው ጠይቀዋል። እነሱ እንኳን እግዚአብሔር ስላደረገለትና ዕውር ሆኖ ወጥቶ አይኑን ስላበራለት ስለዛ ስለ ልጃቸው መመስከር ስለከበዳቸው እሱ ሙሉ ሰው ነው ጠይቁት ነው ያሉት። እነሱ እንዳይሰደቡ ማለት ነው። አይሁድ በጣም ክፉ ናቸው። ፈሪሳውያን ስለ ክርስቶስ መመስከር ከቤተ መቅደስና ከምኩራብ ያባረራል። ሙሉ ሰው ነው ጠይቁት አሉ። ሲጠይቁት አዎ እሱን ያበራልኝ አለ። አልፎ ተርፎ እንኳን ስለ ራሱ ስላበራለት ስለ ክርስቶስ ምስክርነት እንኳን ሰጥቷል። ስለሱ አለማወቃቸውን አይኑን ያበራለት አምላክ መሆኑን መናገሩን አይተው አንተ በኃጢአት የተወለድክ ብለው አባረውታል። ምን ልላችሁ ፈልጌ መሰላችሁ? እያንዳንዷ ከእግዚአብሔር የተቀበልናት ነገር በጭንቅ የምትገኝ ቢሆን ኖሮ በነፃ የተቀበልነውን ነገር በሙሉ ዋጋ ከፍለን የምናገኘው ቢሆን ኖሮ እንዲሁ እንደዚሁ ዝም ብለን የምንጠቀምበት ይመስላችኋል? አይንህን ጸልየህ ብታበረው ክፉ የምታይበት ይመስልሃል? እጅህን ለምነህ ብታንቀሳቅሰው ኖሮ ትሰርቅበት መስሏል? እግርህ ሽባ ሆኖ እግዚአብሔር ተርትሮልህ ብትራመድ ኖሮ ወደ ክፋት ትሮጥበት ነበር? በነፃ ስለሰጠህ እኮ ነው የናከው። ሳትለምን ስላደረገልህ እኮ ነው እንደዚሁ ዝም ብለህ ያባከንከው እንጂ እግዚአብሔር ለምነን ቢሆን ኖሮ ያገኘ ነው፣ ተማጽነን ቢሆን ኖሮ ይህን በሙሉ ያገኘ ነው አናረገውም። ለዛ እኮ ነው ተመልከቱ፣ እኛ በነፃ ተሰጥቶን ያገኘነውን ነገር አንዳንዶች እግዚአብሔር ባወቀ በነፃ ሳያገኙት በተለያየ መንገድ ሲመለስላቸው ታያላችሁ አይደል እንዴ? በተአምራት ሰው ሽባ ሆኖ ተወልዶ ሲተረተር አይታችሁ አታውቁም? ሰምተንም ቢሆን ልናውቅ እንችላለን። እነዛ ሰዎች እኛ ጤናማዎቹ ለኃጢአት በምናደርገው ችኮላ ልክ እነሱ አይቸኩሉም። የተደረገላቸውን ያውቃሉ፣ ከምን እንደተነሱ ያውቃሉ። ዛሬ እግዚአብሔርን የረሳ ነው እኮ እሱ የሚረሳ አምላክ ሆኖ አይደለም፣ የተደረገልንን ስለረሳን። ይሄ ሎሌ የተደረገለትን ስለረሳ እኮ ነው ለሌላው ሰው ጨካኝ ሆኖ። ዛሬም እኛ እግዚአብሔር ያረገልንን ስለረሳን ለማስታወስም ስለማንፈልግ የትላንትና ታሪክን ማስታወስ ኃጢአትን መቆስቆስ መስሎ ብቻ ስለሚሰማን እኛው ራሳችን እግዚአብሔር ያረገልንን ነገር ለሌላው ማድረግ አንፈልግም። ዋጋ ከፍሎ የሰጠንን ነገርም ጭምር ዋጋ ቢስ ለማድረግ ነው የምንሮጠው። ሎሌው እሱ ነበረ። ከእግዚአብሔር የተቀበለው ነገር መልሶ ሊሰጠው የማይችለው ነገር ነው። እሱን አንድ ብላችሁ ያዙልኝ። ከእግዚአብሔር ተቀብሎት በምንም አይነት መልኩ ሊከፍለው የማይችለውን ነገር ደግሞ እግዚአብሔር ተወለት። አላግባብ ሲጠቀመው እንኳን አግኝቶት የተቀመጠለት ጊዜ ነበር ሊከፍለው ያልቻል። ንጉሱን ሰምታችሁታል ሲናገር ልጁን፣ ሚስቱን፣ ሀብት ንብረቱ በሙሉ ይወረስ ነው ያለው። እርግጥ ነው በኦሪትም የተጻፈ እንዲህ ያለ ሕግ ባይኖርም በሙሴ መጽሐፍ ግን አንድ ሰው እዳውን መክፈል የማይችል ከሆነ እዳውን መክፈል ስላልቻለ ብቻ ባሪያ እንዲሆን ይገደድ ነበር። እየሰማችሁ ነው? ዛሬ እዳችንን መክፈል የማንችለው ነገር ስለሆነ እግዚአብሔር ፊት እንደምኖቹ ነው የምንቀርበው ብትሉ እንደ ልጆቹ ብቻ ሳይሆን እንደ ባሪያም ጭምር ነው። መክፈል ስለማንችል ማለት ነው። ለመክፈልም ጭምር አናስብም ያረገልንን ነገር ከምናመሰግነውና ማረጉን ከማስታወስ ባለፈ። ከዛ በኋላ ነው የዚህ ሰውዬ ነገር በጣም የሚደንቀው። ተንበርክኮ ወድቆ ማረኝ ብሎና ሁሉን እከፍልሃለሁ አለ። እንደው ማረኝ ማለቱ እንኳን እሺ እንተወለት። ምን አይነት ሰውዬ ነው በራሱ ቢመካ ሁሉንም እከፍልሃለሁ ያለው? የማይከፈል ነገር እከፍልሃለሁ ይባላል እንዴ? የማይደረግ ነገር አደርግልሃለሁ ይባላል እንዴ? ለእግዚአብሔር ቃል የምንገባባቸው ነገሮች እንዲህ ሆነውብን አያውቁም እንዴ? እማንችለውን ነገር እግዚአብሔርም ጭምር የማይችለው ስለሚመስለን
የማይቻል ነገር እናረጋለን፣ የማይሆን ነገር እንናገራለን። ላንተና ለኔን ያቃተን እንጂ እኮ ለእግዚአብሔር አያቅተው። ለኔና ላንተ አዎ ይከብዳል፣ አይቻልም፣ ለማሰብ ራሱ ጭንቅ ነው። ለእግዚአብሔር ግን እኮ ኢምንት ነገር እኮ ነው። ባዶ ነው፣ ምንም ነገር አይቻለው፣ ምንም ነገር አይሆንለትም ተብሎ ለሱ አይነገርለትም። ማረኝ፣ ራራልኝ፣ ሁሉን እከፍልሃለሁ ሲለው ሁሉን አትከፍለኝም ራሱ አላለው። አየውና ራራለት፣ አዘነለት። እንደው እስኪ ክርስቲያኖች እንዲህ አይነት ንጉሥ ታውቃላችሁ? እንዲህ ያለ ንጉሥስ በጊዜው ተሰምቶ ይታወቅ ይሆን? ይሄ ንጉሥ ክርስቶስ ካልሆነ፣ ይሄ ንጉሥ አምላካችን እግዚአብሔር ካልሆነ በቀር ማን ይሆናል? እውነት ልንከፍለው ማንችለውን ነገር በሙሉ አድርጎልን በኋላም ደግሞ ሁሉን መክፈል እችላለሁ ስንል እንዴት ብለህ አሰብከው ብሎ ሳይወቅስን ማረኝ ብለን ስንበረከክ ደግሞ ልንከፍለው ማንችለውን ዕዳ የሚተው ከሱ ውጪ ማንም የለም። ማረው፣ ራራለት፣ እሺ ይሁንልህ አለው። ልጅህን፣ ሚስትህን፣ ሀብትህን ይዘህ ሂድ፣ እሺ ልትከፍለው ማልችለው ዕዳ ነው አለ። የሚያሳዝነው ግን ያሎሌ ወዲያውኑ እንደወጣ ያገኘውን ባሪያ ግን አንቆ ነው 100 ዲናሬን ካላመጣህ አለቀህም ያለው። ለዛ ነው ክርስቶስ እንዴት ያለ ጨካኝ የሆነ ሰው እንደሆነ ለማሳየት ሲል የዚህን የይቅርታ ታሪክ ለጴጥሮስ የነገሩ። መጽሐፍ ቅዱስ ክርስቲያኖች ይቅርታ የተደረገላቸው ሰዎች መጽሐፍ ነው ብንል እውነት ነው። ይቅርታ የተደረገላቸው ሰዎች መጽሐፍ ነው። ተመልከቷቸው። አዳም፣ ሔዋን የመጀመሪያዎቹ ደጋግ ሰዎች ራሱ ይቅርታ ሊደረግላቸው የማይችል በደል ሰርተው እንኳን እግዚአብሔር ይቅር ብሏቸዋል። የአዳምና ሔዋን ኃጢአት በነገራችን ላይ ቀላል ነገር እንዳይመስላችሁ። ቅጠል ቀጥፎ መብላት ስንሰማው እየለምበን ነው ስላገኘነውም ጭምር ነው እንጂ እኛ ጋር ሲደርስ የቀለለው ቅጠሉን ቀጥፈው የበሉበት ምክንያት እኮ የረሃብ ምክንያት አይደለም፣ እንደ አምላክ የመሆን የመሻት ምክንያት ነው። በዘመናዊው ቋንቋ እንግለጸው ብንል እኮ መፈንቅለ መንግስት ነው እያካሄዱ ያሉት። እንደዚህ አይነቱን ምህረት አልባ የሆነ ነገር ነው ያደረጉት። እግዚአብሔር ግን ሊምራቸው ፈለገ። ሲጀመር ልጠይቃችሁ፣ ይሄንን ጥፋት ራሱ እንደሚያጠፉ አውቆ መጀመሪያውኑ መፍጠሩ ይቅር እንደሚላቸው አውቆ ካልሆነ በቀር በምን ምክንያት ሊፈጥራቸው ይችላል? ይቅርታ ሊያሰጥ የሚችል ነገር ስለሚያደርጉ ቢያነቡ ቢያለቅሱ እንኳን እነሱ ይቅርና በደጋግ ህይወት የኖሩት እንኳን ነቢያት ያነቡት እንባ እንኳን እነሱ ያጠፏትን ጥፋት የኃጢአት ስርየት ልታሰጥ አልቻለችም። እግዚአብሔር ግን የማይማር ነገር ያደረጉትን አዳምና ሔዋንን ይቅር ብሏቸዋል። የማይማር ነገር ነው ያደረጉት። ተመልከቱ። ሌላም ማንሳት እንችላለን። ዮሴፍን ተመልከቱት። ዮሴፍ ወንድሞቹን ይቅር ሲላቸው ይቅር የሚያስብል ነገር ነው እንዲያደረጉት አይደለም እኮ አይደለም፣ በፍጹም ወንድማቸው ሲሆን ለወረደ ዋጋ ሰውነቱን እንደው ቆሞ የሚራመድ ህይወት ያለው መሆኑን እንኳን ከግንዛቤ ሲያስገቡ በ30 ብር እኮ ነው የሸጡት። እነሱ በ28 ብር የተቀበሉት ሰዎች ደግሞ 2 ብር አትርፈው ነው ለግብጽ ባሪያ እንዲሆን የሸጡት የገዛ ወንድሞቹ። በዛም አላቆመም። ገብቶም እንኳን እኮ ዮሴፍ እረፍት አላገኘም ነበር። አብረኸኝ ካላደርክ ያለችው የጲጢፋራ ሚስት በሐሰት ከሳው ወህኒ ወርዷል። ስንት ዓመት 2 ዓመት ራሱ ተሰቃይቷል እዛ ውስጥ ሆኖ። ይሄ ሁሉ የሆነው እንደው ዮሴፍን ሆናችሁ ብታስቡት በማን ምክንያት ነው ብትሉ በሸጡት ወንድሞቹ እኮ ነው። ስለሸጡት፣ ባይሸጡት ኖርማ ምን አለበት ኖሮ፣ ስለሸጡት ነበር የሆነው። ይሄ አላንስ ብሏቸው ወንድሞቹ በግ አርደው ስጋውን በልተው ደሙን የሚወደውን ልብስ ለብሰው ቀብተው ለቅልቀው አባታቸውን ያዕቆብ እርምህን አውጣ ብለው ለዘመናት አስለቀሰውታል። ከሱ ሳያንስ እነዚህን ወንድሞቹን ነው ራበን ብለው ሲመጡ ትላንትና ያደረጉትን ነገር አስታውሶ ላያረግባቸው የሚችላቸው ሊሆንባቸው የሚችል ምንም አይሆን ነገር ነበር። ምንም አላላቸው። ኑ ብሉ ኑ ጠጡ ብሎ ነው የከፈተላቸው። እንደው እነዚህንና ሌሎቹንም ማላነሳላችሁ ለምን መሰላችሁ? ክርስቲያኖች እኛ ተበድለን ይቅር የማንልበት ምን ይቅር የማያስብል ምክንያት አለ? እንደ ዮሴፍ ተሽጠሃል። የገዛ ወንድሞች የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል። ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል እርማችሁን አውጡለት ብለው ተናግረውብሃል። እንደ አዳም እንደ ሔዋን እግዚአብሔር ላይ አምፀህ የማይደረገውን ነገር በሙሉ አድርገህ ነው ያለው።
ሰው ይቅር ላይልህ ይችላል፣ እግዚአብሔር ግን ይቅር ይልሃል። እነዚህ ይቅር ያላቸውን ሰዎች በሙሉ ተመልከቷቸው። ሁሉም እኛ ብንሆን ኖሮ ብላችሁ ብታስቡት እንኳን ይቅር ልንላቸው ይቅርና ስላሰቡት ነገር እንኳን ይቅርታ ለመጠየቅ ሲመጡ ገና እሱ ላይ ነው የኛ ችግር የሚጀምረው። ክርስቲያኖች እውነት ይቅር ላለመባባል ምንድነው የከበደን? ተመልከቱ። እኛ ይቅር ሌላውን ሰው ላለማለት የምንደረድራቸው ብዙ ምክንያቶች አሉ። አንዳንዶቻችን የበደሉንን ይቅር የማንለው የበደሉን ሰዎች ይቅርታ ስለማይገባቸው ነው። እውነት ወይስ ሐሰት? እውነት ነው። እሱማ ይቅርታ አይገባውም እንላለን። ማን ስለሆነች ለምን ይቅር ይባላሉ? አንዳንዶቻችን ሌላውን ይቅር የማንለው ይቅርታ መሸነፍ ስለሚመስለን ነው። ባጠፉን ሰዎች፣ በበደሉን ሰዎች፣ ክፉ ባረጉልን ሰዎች እኛው ራሳችን የተበደልነው ይቅርታ አደረግን ማለት ለኛ ሽንፈት መስሎ ስለሚሰማን ይቅር የማንል ሰዎች አለ። ለአንዳንዶቻችን ይቅር የማንልበት ምክንያት ደግሞ ምንድነው? ያቆሰሉንን ቁስል እያስታወስን ስለሚጠዘጥዘን ከቁስሉ ጥዝጣዜ ያላነሰ እነሱን ምህረት ማድረግ መልሶ ሌላ ጠባሳ ስለሚመስለን ለሁላችንም ይቅር ላንልበት የምንችልበት ሺህ የምንዘረዝራቸው ምክንያቶች አሉ። ክርስቶስም እንዲሁ ነው። ተመልከቱት። አብረውት ይከተሉት የነበሩትን ሰዎች፣ የሰቀሉትን ሰዎች፣ አብረውት እንኳን ሲውሉ ሲያድሩ የነበሩትን ሐዋርያት ስላጠፉት ብዙ ምክንያቶች ይቅር ላይላቸው የሚችልበት ብዙ ምክንያት ማንሳት ይችል ነበረ። ተመልከቱ። ጸሐፊው እንኳን ወንጌሉን የጻፈው ማቴዎስ ይቅር ላይባልበት የሚችል ምክንያት ነበር። ማቴዎስ ቀራጭ እኮ ነው። ቀራጭ ማለት በዘመናዊ ቋንቋ ግብር ሰብሳቢ ነው። በዘመኑ ቀራጭነት ሙያ ብቻ አይደለም። ለሮም መንግስት ገንዘብ ሰብስቦ መስጠት፣ ለራሳቸውም ኪስ ደግሞ የሚበቃቸውን ህዝቡን እያስጨነቁ ግብር ነው እያሉ መቀበል ነበር። ከዚህ አይነት ሁኔታ ነው ማቴዎስን አንስቶት ከቀራጭነት በሩ ላይ ጠርቶት ተከተለኝ አለው። ማቴዎስ ቀራጭነቱን ትቶ የራሱን ቁም ተስካር ምሳ አብልቶ ቤቱን እንደተከፈተ ትቶ ከሄደ በኋላ እግዚአብሔር ትላንትና የነበረውን ቀራጭነቱን እያስታወሰ አንተ ቀራጭ እያለ ተናግሮት ያውቃል? አንድም ቀን በስሙ እንዲጠርቶት ያውቅ? ይሄ ገርማችኋል እንዴ? አሳልፎ እንደሚሰጠው እያወቀ ከናንተ መካከል አንዳችሁ ትሸጡኛላችሁ እያለ እሱ እንዲነቃ ሌሎች ወንድሞቹን እንኳን ሲያስደነግጣቸው የነበረውን ይሁዳን እንኳን አላስደነገጠው። አንተ ነው አሳልፈ የምትሸጠኝ ብሎ ጣቱን አልጠቆመበትም። ስለነዚህ ሰዎች ታሪክ ስንሰማ ተደጋጋሚ ስናደምጥ እኛ እነሱን እንሆን ብላችሁ ጠይቃችሁ ታውቃላችሁ? ከይሁዳ የከፋን እኮ ነን እኛ። እውነቴን ነው የምላችሁ፣ በእውነት ከይሁዳ የከፋን ነን እኛ። እንደውም ለአንድ ሊቅ ምን አለ መሰላችሁ? በጊዜው ይሁዳ ክርስቶስን የሸጠው በ30 ብር ነው። እኛ በዚህ ዘመን ያለን ሰዎች ጌታን ብናገኘው ኖር በነፃ እንሰጠው ነበር። በነፃ ምንም ዋጋ ሳናወጣ። እንዴት አወክ ብትሉ ኃጢአት ስትሰሩ ሰይጣን ስንት ከፍሏችሁ ነው? ምን ቃል ገብቶላችሁ ነው? ምን ሊሰጣችሁ የሚችለው መንግስት እንዳለ ነግሯችሁ ነው? ምንም ተስፋ ሳይሰጠን ለሰይጣን በደል መስራት ጥሩ እንደሆነ አምነን ስጋዊ ድክመታችንን ምክንያት አድርገን ፈጸምን ማለት ጌታን 30 ብር ሳይሆን ከዛ ባነሰ ዋጋ አሳልፈን ሸጥ ነው ማለት ነው። ከይሁዳ የከፋን እኛ ነን።